ሲነጋጋም ዝናቡ አባርቶ ስለነበረ ጦሩ መንቀሳቀስ ጀመረ። የሚቀጥለው ምሽት ያሳለፉት ከአንድ ከፈራረሰ ከእህል ማከማቻ አዳራሽ ውስጥ ነበረ። ከሁለት ቀናት ጉዞም በኋላ ከአፍ እስከ ገደፉ ሞልቶ ይጋሽብ ከነበረው ከቮልቱርኖ ወንዝ ደረሱ። ያንን ወንዝ በቀላሉ ማቋረጥ አልተቻለም። ከክፍለ ጦሩም አባላት 12 የሚያህሉ ሰዎች በወንዙ እየተወሰዱ ሕይወታቸውን አጥተዋል። ፖተርሰንንም ቢሆን ለጥቂት ያዳነው ዎከር ነው። ከዚያም በፊት ቢሆን ፖተርሰንን ከሞት አደጋ አስጥሎታል። ከላዩ ቆሞ በሳንጃ ሆዱን ሊዘረግፈው የነበረውን የጀርመን ወታደር ዎከር በጥይት መትቶ ጥሎለታል። ስለዚህም ፖተርሰንና ዎከር እንደ ታላቅና ታናሽ ወንድም ነበረ የሚተያዩት። የአሜሪካ ጦር በአንዳንድ አቅጣጫ ወደፊት ቢገፋም በዚያኑ መጠን አልፎ አልፎም ሽንፈት ደርሶበታል። በኔቱኖና አንዚዮ የመሸገውን የጀርመን ጦር መስመር ለመስበር ተደጋግሞ ተሞክሮ ባለመሳካቱ የነበረው አማራጭ በተራራማዋ በካሲኖ መንደር በኩል ማጥቃት ብቻ ሆነ። ለዚህም በተግባር የተመረጠው እነ ዎከር የነበሩበት ክፍለ ጦር ነበረ። ጦርነቱም ገና ከመጀመሩ ፖተርሰን ቆሰለ። በግንባር ይዋጋ የነበረው ዎከር የጓደኛውን ከጎኑ መለየት እንዳጤነ ወደ ኋላው ተመለሰ። የፖተርሰን ደረት በደም ተጨመላልቆ አይኖቹም ተከድነው አየ። ዎከርም የሞተ መስሎት ከደረቱ ላይ ተደፍቶ የልብ ትርታውን ሲያዳምጥ ትንፋሹ እንዳለ አረጋገጠ። ከዚያም ተሸክሞት በደጀን ወደ ነበረው የሕክምና ቡድን ካደረሰው በኋላ ወደ ጦር ግንባሩ ተመለሰ። የካሲኖን መንደር ለመያዝ ብዙ ሳምንታት የፈጀ ውጊያ ተካሂዷል። መንደሯም እንዳልነበረች ሆናለች። በመጨረሻውም ቀን ፍልሚያው በመንደሯ ላይ ያላቋረጠ የመድፉ እርጅብኝ ስለዘነበባት ለሰዓታት ጥቅጥቅ ያለ ጨለማ አላብሷት ለዓይን ተሰውራ ነበረ። የመንደሯ እምብርት የነበረው ግዙፉ የካሲኖ ገዳም የአመድ ክምር መሆኑ የታየውም ጭሱ እየገፈፈ ሲሄድ ነው። ከካሲኖ ጦርነት በኋላ የጀርመኖች ቅስም ተሰበረ። አልፎ አልፎ ከነበሩት መለስተኛ ግጭቶች በስተቀረ ከእንግዲህ ወደ ሮም የሚወስደው ጎዳና ክፍት ሆነ። በኔፕልስና በሮም መካከል በተካሄዱት ጦርነቶች እልፍ አላፍ ወታደሮች ከሁለቱም ወገን ተሰውተዋል። በካሲኖ ጦርነት ላይ የሞቱት ብቻ ከ50,000 በላይ ነበሩ። ፖተርሰን የቆሰለው ከክንዱ ላይ ስለነበረ እነ ዎከር ሮም ከመግባታቸው በፊት ከጦሩ ጋር ተደባለቀ። ሳያቋርጥ በሚዘንበው ዶፍ ውስጥ እንደ ሕፃን በእንብርክኩ እየተንፏቀቀ የተዋጋው የአሜሪካ ጦር ከ7 ወራት በኋላ ከሮም ከተማ ገባ። በቬኒስ አደባባይ ላይ በተደረገውም ወታደራዊ ሰልፍ ዎከርና ፖተርሰን ጎን ለጎን ተሰልፈው ነበረ። የከተማውም ሕዝብ በነቂስ ወጥቶ ለድል አድራጊው ጦር ያለውን ይጋለ ፍቅር በጭብጨባና በዝማሬ ገለጸ። ጦሩ በሚያልፍባቸው ጎዳናዎችም በአበባ ተሸፍነው ነበረ። ዘፈኑና ጭፈራው፣ ሳቅና ፈንጠዝያው በሮም ከተማ ውስጥ ታይቶም ተሰምቶም አይታወቅም። ያንን የመሰለ አቀባበል ያልጠበቀው ዎከር ልዩ ደስታ ተሰማው። ከደስታውም ብዛት የተነሳ እንባው በጉንጮቹ ላይ ፈሰሱ። በሮም ውስጥ ለ3 ሳምንታት ያህል ቆዩ። በተለይም ምሽቶቹ የሳቅ፣ የጨዋታ፣ የዘፈን፣ የፍቅር ምሽቶች ነበሩ። ፖተርሰን ሮምን ከጦርነቱ በፊት ጎብኝቶ ስለነበረ ዎከርን እያዞረ አንድ በአንድ አሳይቶታል። ቀን ቀን ታሪካዊ ቦታዎችን፣ ማታ ማታ በከተማ ውስጥ አሉ የሚባሉትን
የምሽት ክበቦችን ሲያስሱ ከረሙ። በሰሜን አፍሪካ በረሃ እንዳልተደበደቡና ለወራት በቀበሮ ጉድጓድ ውስጥ ያልከረሙትን ያህል አሁን በሮማ ሆቴሎች ውስጥ ተምነሸነሹ። የጦርነቱ ጠባሳ ከከተማዋ ላይ ሙሉ በሙሉ ተገፏል ለማለት ባይቻልም የሮም ኮረዳዎች የከተማዋን የምሽት ሕይወት እንደ ቀድሞ ነፍስ ዘሩባት። የዎከር ወሲባዊ ፍላጎት ቁጥብ ቢሆንም ፖተርሰን ግን እንደ ኒውዮርኩ ሲዝናና ከረመ። እንደ ነገ ከሮም ሊንቀሳቀሱ ሲሉ ማምሻውን የጉዞአቸው አቅጣጫ ታወቀ። ብዙዎች ፈርተውት እንደነበረ ሳይሆን ከፓሪስ በስተደቡብ ምስራቅ ከሰፈረው ከጄኔራል ብራድሊ ጦር ጋር እንዲደባለቁ መታዘዛቸው ተሰማ። የፓሪስን ከተማ ከጀርመን ይዞታ ስር ነፃ ለማውጣት ዘመቻው ቀጠለ። በነሐሴም ወር ማብቂያ ላይ ፓሪስ በቃል ኪዳን መንግሥታት ጦር ኃይሎች ነፃ ወጣች። የፓሪስ ከተማ ሕዝብ ግን እንደ ሮም ከተማ ነዋሪዎች ነፃ አውጪውን የጦር ኃይል በጭፈራና በጭብጨባ አልተቀበለውም። ከብረት በጠነከረው የጀርመኖች ክንድ ለ4 ዓመታት ያህል ሲቀጠቀጥ የቆየው የፓሪስ ነዋሪ ሕዝብ ወኔው ተኮላሽቶ ሐሞቱም ፈሶ ነበረ። ጀርመኖችም በእርግጥ ተሸንፈው እጃቸውን በሰላም ይሰጣሉ የሚል ግምትም በነዋሪው ሕዝብ ዘንድ አልታለመም። ፓሪስን ለመከላከል ጀርመኖች ያደረጉት ዝግጅት ከፍተኛ ነበረ። በመሆኑም ለሕዝብም የሚታየው ከተማዋ ከዛሬ ነገ ከሰማይ በአውሮፕላን ከምድር በመድፍና በአዳፍኔ ስትደበደብ ውብና ታሪካዊ ሕንፃዎቿ ተደርምሰው ሰፋፊ ጎዳናዎቿ ታርሰው ፓሪስ በእሳት ስትጋይ ልጆቿም የእሳት ራት ሆነው ሲቀሩ ነበረ። ነገር ግን እንደ ተፈራው ሳይሆን ቀረና ፓሪስ በሰላም ተያዘች። ሕዝቡም ውሎ ባደረ መጠን የመኖር ተስፋው እየለመለመ ሄደ። ፓሪስ በተያዘች በአራተኛው ቀን የቃል ኪዳን መንግሥታት ጦር ታላቅ ወታደራዊ ሰልፍ አሳየ። እንደ በፊቱ ሳይሆን በዚያን ቀን የከተማው ሕዝብ ከየቤቱ ወጣ። የፓሪስን አውራ ጎዳናዎች አጣበባቸው። ሰልፈኛውም የሚያልፍባቸው መንገዶች ልዩ መዓዛ ባላቸው አበባዎች ሸፈናቸው። የሕዝቡ ሆታና ጭብጨባም የከተማዋን አየር ሰነጠቀው። ዎከር በወታደራዊ ሰልፍ ላይ ሆኖ በዚያን ቀን ለሁለተኛ ጊዜ አለቀሰ። ለዚያም ላበቃው አምላኩ በሆዱ ምስጋና አቀረበ። የከተሞች ንግሥት የምትባለው ፓሪስ ነፃ ከወጣች ከእንግዲህ የተቀረው ጦርነት ለዎከር ያን ያህል ትርጉም የሚሰጠው አልነበረም። የታየው ነገር ቢኖር ጦርነቱ በቅርብ ቀናት ውስጥ ተፈጽሞ እርሱም ወደ አሜሪካ ሲመለስና የሃርቫርድ ዩኒቨርሲቲ ትምህርቱን ሲያጠናቅቅ ከዚያም እንደ እርሱ የሃርቫርድ ምሩቅ የሆነችውን አንዷን ልጃገረድ አግብቶ የሞቀ ትዳር ሲመሰርት ነበረ። ከሰዓት በኋላ የእረፍት ጊዜያቸው ስለነበረ ፖተርሰንና ዎከር በኖትረዳም ካቴድራል የሚካሄደውን የቅዳሴ ሥነ ሥርዓት ሲከታተሉ ቆዩ። ከዚያም በዱር አርኮል ጎዳና የሚገኙትን ሱቆች እያዩ ቀስ ብለው ቁልቁል ወረዱ። ከመንገዱም ጫፍ ላይ ከነበረች አንዲት ትንሽ መናፈሻ ቤት ጎራ ብለው ቡና አዘዙ። እንደ ማንኛውም ጊዜ ሁሉ አሁንም የቀረበላቸው ስኳር የሌለው መራራ ቡና ነበረ። የቤቱ ባለቤት የነበረችው ሴት ወይዘሮ ግን ለመስተንግዶአቸው ሳህን ሙሉ ጣፋጭ ብስኩቶች አቀረበችላቸው። ብስኩታቸውንም እየበሉ ወደ አገራቸው ስለሚመለሱበት ጊዜ መቃረብና ስለ ወደፊቱ ዕድላቸውም ብዙ ተወያዩ። ለመሄድም ሲነሱ የቡናውን ዋጋ ለመክፈል ሞክረው ነበረ።
ነገር ግን ሴትየዋ አልቀበልም አለች። ፖተርሰን በመጠኑም ፈረንሳይኛ ይናገር ስለነበረ ምስጋናውን ገለጸላት። ሆከር ግን ተጠግቶ ጉንጯን ሳማት። እርሷም ደስ ብሏት ሳቀች። የምግብ እጥረት በነበረበት በዚያን ወቅት የሴትየዋ ልግስና ቀላል አልነበረም። ልክ ከበራፉ እንደወጡም ቦከር ብራቅ እንደመታው ሰው ባለበት ድርቅ ብሎ ቀረ። አይኖቹም በአጠገባቸው ባለፈችው ልጃገረድ ላይ እንደተተከሉ ነበሩ። የወከርን መለዋወጥ ያልተገነዘበው ፖተርሰን እንሂድ እንጂ ሲል በክንዱ ጎሸም አደረገው። ወከር ግን ከቆመበት አልተንቀሳቀሰም። በመንፈሱም የተሰረጸበት አንድ ስሜት በመኖሩ በአይኖቹ ልጅቱን ተከተላት። ጉንጉን የተሰራውን ወርቃማ ጸጉሯ በብራካዎቿ መካከል አልፎ ወርዷል። የለበሰችው ሰማያዊ እጅጌ ጉርድ ቀሚስ ያረጀ ቢሆንም ሸንቃጣ ቅርጿን ውጦ አላስቀረውም። ልጅቱም በዙሪያዋ ላለው ነገር ሁሉ ደንታ ስላልነበራት የምትራመደው በተቃና አንገት አጣጣል የፊት ለፊቷን እያየች እንጂ አይኖቿ ግራና ቀኙን አይቀላውጡም። የፓሪስ ነፃ መውጣት አለመውጣት፣ የፓሪስ መንገዶች በጀርመኖችም ሆነ በቃል ኪዳን መንግስታት ወታደሮች መያዝ ለእርሷ ልዩነት ያለው አትመስልም። የወከር አይኖች ሰበር እያሉ ወደ ዳሌዋና ባቶቿ ተመለከቱ። ከዚያም በአፉ የሞላውን ምራቁን ገርገጭ አድርጎ ዋጠና ልጅቱን ሊከተላት እግሮቹን አንቀሳቀሰ። ወዴት ልትሄድ ነው ሳም? ምን ነካ? አለና ፖተርሰን ከኋላው ደርሶ ክንዱን ይዞ ሊያስቆመው ሞከረ። ወከር ግን ክንዱን አስለቅቆ ልጅቱን ተከተላት።